ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለምዬ ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውዶቼ እንደ ሁልጊዜው እንደምለው ስለምታደርጉልኝ ፍቅር የሆነ ኮመንት፣ የላይክ፣ የሼር፣ የሰብስክራይብ ድጋፋችሁ ጠቅላላ አመሰግናለሁ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ በሞላ የዩቲዩብ ቻናል ስላለኝ በዓለምዬ 3630 እየገባችሁ ቪዲዮን በማየት ከወደዳችሁ ለወዳጅ ዘመዶቻችሁ ሼር በማድረግ አግዙኝ። የእናንተ ሞራል ደግሞ ስለሚያስፈልገኝ በሌላ ሻል ያለ ነገር ደግሞ መምጣት ፕላን ስላለኝ የእናንተ እገዛ ያስፈልገኛል እላለሁ። በመቀጠል ዛሬ የምመጣው የእውነት በግሩፕ የሆኑ የሰውን ፔጅ ለማዘጋት ስለሚያደርጉ አንዳንድ ነውረኞች መናገር እፈልጋለሁኝ። ይሄም ምንድነው በአዶኒ በኩል ቅሬታ አቅርቦ ያደረኩትን ነገር አላቅም፣ ፔጅ ግን ሊያዘጉብኝ የሚጽፉት ኮመንት ቲክቶክ ማስጠንቀቂያ ሰጠኝ ሲል ሰማሁና እውነቴን ነው። ለምን ይሄን ማድረግ ያስፈልጋል? ችግር ካለባችሁ ያስቀየማችሁ ካለ በፊት ለፊት መነጋገር፣ ግን ያለሱ እውቅና እናንተ የእሱን ኮንቴንት እየሰረቃችሁ መፖሰት የእውነቴን ነው የምላችሁ በጣም ትንሽ መሆናችሁን ነው የሚያሳየው። ስህተት ነው ይሄ። የራሳችሁን ስሩ። ለምን ትኮርጃላችሁ? አዶኒ ራሱ የሆነ በቂ ችሎታ አለው። እውነቴን ነው፣ መስራት ይችላል። የሚያደርጋቸው እንቅስቃሴዎች እንኳን አሁን በጣም ጥሩ ነው። እርዳታ ከአንዱ ክልል አንዱ ክልል እየሄደ የሚያደርገው ይበል የሚያሰኝ ነው። እሱ መስራት ይችላል፣ ችሎታ አለው ነው የምላችሁ። ግን እሱን ለመጣል የምታደርጉ ሰዎች እባካችሁ አቁሙለት። ይስራበት፣ ይደግበት። አፕሪሺየት ማድረግ ያስፈልጋል። መልካም ነገር ሲሰራ ማድነቅ ነው። ሲሳሳት ደግሞ ልክ አይደለም ይሄ ብሎ ማለት ይገባል። ሁላችንም ሰዎች ነን፣ ስህተት እናደርጋለን። የማያጠፋ ሰው የለም። ትክክል ሆኖ የተፈጠረ ሰው የለም። ሲያጠፋ ግን ለመታረም ሰው መሆን ራሱ ያስፈልጋል። ያንን ብዬ አምናለሁኝ። እና የእሱን ኮንተንት የምትሰርቁ ሰዎች አቁሙለት፣ ይስራበት። ሌላ ችግር ካለባችሁ በሌላ በኩል በሱ በሚችለው መንገድ ሄዳችሁ በአካል ተገናኝታችሁት መውቀስ ነው የሚገባው እንጂ ቲክቶክ እንዳይጠቀም ማዘጋት የእውነት በጣም 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 የሚያሳፍር ድርጊት ነው እና እባካችሁ ከዚህ ስራችሁ ታቀቡ። ልጁ መስራት ይችላል፣ አትንኩት ማለት እፈልጋለሁ። አዶኒ መስራት ትችላለህ። የእውነት በጣም ትልቅ ሰው ነህ። ትሰራለህ፣ ታዳምጣለህ፣ እያስተዋልክ እንቅስቃሴዎችህን አድርግ። የምትረዳው ቦታ ሁሉ እያየሁ ነው። ልጆች የሚሰበሰብካቸውን አይቻለሁ። አፕሪሼት አደርግሃለሁ። እግዚአብሔር ከአንተ ጋር ይሁን። አዶንያስ መልካም ጊዜ፣ መልካም የስራ ዘመን። ሊጥሉ ለሚያስቡ ሰዎች ኖ እኔ መውደቅ አልችልም ብለህ ሰርተህ አሳያቸው። እንደገና ደግሞ በየሚዲያው መበሳጨትን ጭራሽ አታሳያቸው። ይሄንን ማለት ስለምፈልግ ነው። ቤተሰቦች በእውነት ትንሽ ወጣት ነው መስራት ስለሚችል ይሄንን አይነት ደግሞ ሊያሰናክሉት ሲመጡ አይሆንም እና አቁሙ ማለት ያስፈልጋል። ሌላው ደግሞ አንድ መሴጅ ደግሞ ሁለተኛ አለኝ። በሀገራችን ላይ የራሱን ብልት ስለቆረጠው አንድ ወጣት በተመለከተ ነው። ዩቱበሮች እባካችሁ ቢቻለን ስለዚህ ሰውዬ ባንፖስት፣ ስለዚህ ልጅ ባይፖሰትበት። ምክንያቱም አሁን እስቲ በእኛ ይብቃኛ እናቁም፣ እንማርና ለወደፊት ትዳርም ይሁን ለቤተሰቦችም ይሁን ለሚወለዱትም ልጆች በጣም መጥፎ ፊውቸር ይዞበት ስለሚሄድ እባካችሁ ተባብረን ላለመፖሰት ውስጣችንን እናነሳሳውና እናቁም። ማናችንም ይህንን ነገር እንዲህ ያደረገ ብሎ ማለትን እናቁም። ይህንን ለማለት ነው። ቤተሰቦች በጣም አመሰግናለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ለሁላችሁ።